ያጎቴ ልጅ አዶናይ ይባላል። ከአሜሪካ ከመጣበት ቀን ጀምሮ ይህን በመሰለ ገስት ሃውስ ውስጥ መኖር ጀምረናል። ለምን እንደመጣ በኋላ እነግራቸዋለሁ። Have a date or something? Of course I have a date. ያውም በጣም ከሚያምር ቆንጆ ልጅ ጋር። ለፍላጎታቸው ገደብ ማበጀት የማይፈልጉ እንደኛ አይነት ሽማግሌን መንገዴን አዝመውታል። የሆነ የማያልቅላችሁ መንገድ የማይደርስላችሁ ሰዓት የለም የምትወዱትን ሰው እስክታዩ ድረስ። በጣም የምወደውን ዘፈን ከመወደው ልጅ ጋር ራት እየበላው በወይን እያጣጣምኩ ነፍሴን ደስ እያላት ሚኪ እንደሚያገባኝ ብዙ ቀን ነግሮኛል። ግን የቱ ቀን እንደሆነ እሱ ምንም አናውቅም። Oh God, I'm so in love. Honey, በኋላ ስትወጪ ቁልፉን ለጎረቤት ስጭልኝ። እሺ? በኋላ ትደውልልኛለህ አይደል? Of course. ሁሉ ቀን መቼ እንደሆነ እንጠይቀው መጣና ሳገኘው ግን ስንፍላለሁ። ፍቅር ቦርሳ ጌታ ሆይ ማንም ማመን ይቻላል? እሺ አሁን ምንድነው የሚሻለኝ? እወደዋለሁ ግን አምላኬ ጉልበቱ ነኝ። እስከ መቼ በእንዲህ ያለ ድራማ ልቤ እየቆሰለ ልኑር? እባክህ ጌታ ሆይ እባክህ ከኔ ጋር ሁን። ዛሬ እንኳን ደፍሬ የለምን ይብቃሽ በለኝ። አንቺ ቆይ ቀድመሽ ልብሽን ለምን ትሰጫለሽ? ከዛ ትሰቃያለሽ። ቀለል አድርገሽ ያዥ እንጂ ሄሎ ይቅርታ መቤት አንቺ ጋር መደወል አልነበረም። ኧረ አንቺ ልጅ ወይ ስልኩን ዝጊ ወይም በትክክል አናግረኝ።
ሜሮን ነው አይደል ስልሽ? አዎ ማለት በእናትሽ ሚኪ ምንሽ እንደሆነ ሳትደብቂ ንገሪኝ። ንጽት ይባላል። እባክሽ ሚኪ ምንሽ ነው? ባለቤቴ ምን ነበር ማለት? ባለቤቴ ስሚ ወንዶች ሁሉ ነገር የምልሽ እንደሆነ ታውቁ መቀለጃ ነው የሚያደርጉት። አንቺ ደግሞ ታበላለሽ። ቆይ አንዴ እንኳን እስቲ ስሚ መቀለድ መጫወታችን ሰው እንዲሁ ነው በገላ የሚጫወተው። እንዳንቺ አይነት የለማ። እስኪ ከእንግዲህ መቀለድ ወይም መተው አይሻልም? ያለ ወንድ መኖር አይቻልም። ዘይሙት እናት አይቻልም። አሳይሻለሁ እንዴ ነፂ ቆይ ጠብቂኝ እና ሱቁን ዘግቼ ልምጣ። አንቺ ጌታ ሆይ ሲነጋይ ሁሉ ስሜቴ ከላይ ላይ ይጥፋ። ነገን ሌላ ቀን አድርግልኝ። የዚህን ክፉ ፍቅር በዋ ከገላይ የሚያስለቅቅልኝ ኃይል ሊኖር የሚችለው አንተ ጋር ብቻ ነው። ከሚኪ ጋር ከተለያየን ጊዜ ጀምሮ ለ4 ወር ያህል ማንንም ዴት ለማድረግ አፒታይት አልነበረኝም። ያደረኩት ነገር ቢኖር ኢንተርኔት ላይ ያፈራሁትን አይዲያል ጓደኛዬን አጥብቄ የሚያዝ ነበር። ቢያንስ እየነካኝ አያሳምመኝም፣ ያየሁት አይክደኝም፣ አይዋሸኝም። ለጊዜው ነጭም ይሁን ጥቁር ብዙም አላሳሰበኝም። ሰው ነው የፈለኩት። ሰው የሚል ነገር አግኝቼበታለሁ። ቆንጆ ወዴት ናችሁ? ቴሌብራስ አባባለ ከመኪና ጋር ዋቻ አረጋለን ነው ተፈተነ። እሺ መጣ ይሻላል። የልቡ ባላለው ተረንጎ አትጠገ ዋው በዘዌ መጀመሪያ ሴተኛ አዳሪነት ሀገራችን የት እንደጀመረ ታውቃላችሁ? እኛ ምን አገባ? ጎንደር በጣሊያን በተወረረች ጊዜ የመጀመሪያ ኮሜርሻል ሴክስ ወርከር ስም አትጠጋ ይባል ነበር። የኔ ቆንጆ ሙሽ ላንቺ አይገባም ይሰል። አመሰግናለሁ። ሴተኛ ዳሪ ሆና እንድትቀር ያረጋት ደንበኞቿ ናቸው። ታይም ካላችሁ ማኪያቶ ምናምን አንጠጣም። ያቆረፈ ጓደኛ የሚማት እግዚአብሔርና አይደለም ማዳ ነው እንዴ? አትፍሩት። እሱ ባህሪው ስለሆነ ጸባዩ ስለሆነ ሰው በስርዓት መቀመጥ አይችልም። ይችላል። በጣም ሄዳ ሰዓት አለፍጀ የሆነ አንድ ሁለት እንደዚህ አይነት መኪና ውስጥ ገብቼ አላውቅም። አንተ እንዲያለቡ ወይ ቆይ መኪና ካውጫ ውስጥ በጣም ያምራል። ምን ነው አንተ ለማና በናዝ ቀደም የሲስተር ልጆችን ጭኜ ነበር። በጣም ይከታሽ እሻው ነው ዲፈንዳው ማኪያቶ ወዳለበት
እሺ ንጹህ ስራሽ ምንድነው? ልትቀጥረኝ ነው ወይስ ለመታዘብ ነው? እየታዘብሽኝ ያለሽው አንቺ ነሽ። አዎ ስትታይ ገና ወጣት ዓለም እንኳን ሳይቀር ወደ አንተ ማምጣት የሚችል ሰው ትመስላለህ። ቆይ ስካር ትርጉሙ ተቀየረ? እውነቴን እኮ ነው እየጀነጀንሽ ነው? ይባላል። እሺ ብጀነጅንስ? በሆነ ሰው ተናዳል? ማን ናት? በተራ ካሜራማን ደሞዝ መኖር አልፈልግም ብላ ጥላኝ ተነስታ ባዕድ ሀገር ሄደች። ሾርት ስቶሪ። አንተ ደግሞ ምን አንከራስኪዋ ደብቀኝ ባዕድ ሀገር ሄደች የምትለኝ? ብቻ ልጆቻችሁ እንዳዩ ደግ አደረገች። እንደሱ አይነት ልባም ሴቶች ቢበረክቱ ልብ ያውሱኝ ነበር። ምስኪን ለመምሰል መጣር አያስወድድ? በእናትሽ ሰብሊ፣ ወይኔ በእናትሽ ተኝ እስኪ። የነደር ኧረ በእናትሽ ገና ነው እንዴ? ተኝ በእናትሽ አልነጋም። ምንድን ነው? የኔ ቤት ነው እንዳትለኝ ብቻ። አንተ ሁነንጹስ ማታ አብረን እንደገባን ግን አስታውሳለሁ። እንዴ የት ከፍለ ከዚህ ሌላ ቤት ይኖራል? አቤልዬ በጣም ቅርታ። አንቺ አላበዛሽም እንዴ? እግዚአብሔርን አልጠበኩም። በርሳይ የታባሽ ናትን እንዴት እንዳደረከኝ አይተው ለዘይና ያው እዛ ከቢኒያም ጋር መኪና ውስጥ ፈልጊያት። ስማ ቤትህ ላይ ለሳፈርስ ወጣ ቁርስ መበላ ይቻላል። ደግሞ ቤት አለኝ ብለህ ለራስህ ተቀበል። እንደናንተ ቤት መንገድ ዳር ስላልሆነ አሰማማታ ይባሽ ከወንድ ጋር ላለማደር መወሰኔን የሚያረጋግጥልኝ የመጀመሪያ ሙከራዬ ነው። ማንም እንዳሻፉት የሚለው የጸበል ቅመሱልኝ ጽዋ ከመሆን አይሻልም? Hi, morning man. This is Sabla, my friend. I told you about. Nice to meet you. ኦኬ አልነገርኩም ለካ የሷ በርዝዴይ ነበር። እሷ ጋር ነው ያደርኩት።
ባለፈው እኮ የሷ birthday ብለሽ አምሽተሽ ነበር remember ሃይ የሷት ለማለት ፈልጌ ነው ጥሩ ጊዜ ነበራችሁ አዎ ኩርስ ሰርቻለሁ I love cooking in your kitchen so fun እውነትህን ነው አዶኒ ከቤተሰቦቼ ሁሉ በተሻለ መንገድ የሚረዳኝ ያጎቴ ልጅ ነው ከወንድሜ ለይቼ አላየው ብዙ ሰው አባቱን አያውቅም ሲባል ነው የምትሰሙት አዶኒ ግን እናቱን አያውቃትም ለዚህም ነው በማደጎ ከሚያሳድጉት ቤተሰቦቹ ተለይቶ እሷን ፍለጋ የመጣው Can I ask you something? Admission ታይክ ይችላል? እንደፈለክ ከፈለክ 19 ከፈለክ 20 ከፈለክ 18 እንደፈለክ እኔን ገምጪ የመረነ አድሜ ደግሞ ምን ይሰራል እንዴ ከመብላታችን በፊት ብትታጠቢ ጥሩ ነው አትጫወት መጀመሪያ መብላትን ከፈለግሽ እብትሽ ነው ኮንጂት ሰብሊ ለካ ስራውን ጀምራለች የኛው ቀልዷን መሆን አለበት ሁሉ ጊዜ አሪፍ ሰው እንዲመጣ ቁጭ ብሎ ከመጠበቅ መሞከር ይሻላል ትለኛለች ሎተሪ ለማሸነፍ በተደጋጋሚ ትኬት መግዛት ይኖርብን የለ እንደዛ ምንድነው ከልደት እንደተመለሰን ወደ ቤት አንቀመቀጥ ታውደሰ ማውራት ያስፈልግም በእናትሽ ሮኛለ ቶሎ ታጠላው ምን ላይ ያለው ፍንቶች እኔ እኮ የሚገርም ቢሮ ብትሄድ መንገድ ላይ ብትሄድ ከተማውን ብትዞር እንዳለ ቆንጆ አይደል እንደሞላው ቁም ነገር የላችሁም እንጂ ለቁንጅና ውድድር ወጡ ነው የሚመስሉት ግን ታውቃለህ የፈለከውን ያዛመት አብራችሁ ብትቆጭ ተሆነ የሚሉት እና ምን ቸገረ ሲሄዱ መተው ሲመጡ በደስታ መቀበል ምን በሌለበት ኩበት ለቀማ ነው የሚባለው አንተ በእናትህ አትከዝርሳት ሌላ ሰው ለመሞከር እኔ ምክር አለቀብኝ በእናትህ ቢኒያም በቃ ስሳቱን በእግዚአብሔር እንዴ አቤት 4 አመት ሙሉ እኮ ነው የጠበቅኳት በዛ ላይ ደግሞ ስንት ነገር አቅጄ ኡፍ በእናትህ አሁን ሲሰለችኝ ይሄ ነው በእናትህ አንተ ያበርክ ነው የምትሄደው ሻውን በእናትህ አለቃ ሳይመጣ ነው ስራ እነዚህ ሁሉ የከፈር ሞዴሎች ናቸው ኧረ እኔ ካሜራማን ከተቀፉኛል በተለይ ደግሞ ሴት ፊት መቆም እንዴት እንዳስጣላኝ ስማ እንጀራ መብላት ካልፈለክ ትችላለህ ሻውን ሂድ እኔ እነዚህ አርቲክሎችን ኤዲት አደርጋለሁ አንቺ ቆንጆ እወድሻለሁ አንቺ ቆንጆ እወድሻለሁ This is a song about my days in the 251 Anchi. አንተ ምን ነው ያገር ቤት መሰለ እንደዚህ የምታጨማለቀ You started it. እኔ ከብለው ኮይቼ ነው አንቺ ምን ሆነሽ ነው እናቴ በተሆን ኖሮ ግን ልጄ ብላል ነበር ይመትልኝ I have this picture ቶታል ጋር ኳሲ መጫወት ወታችና ይከፋደር ስማ በርሰታችን እና ለማንም እንዳት ነገር ይፈለኩን ግዛቤ በላይን